ራስን እስከ ጥግ መቀየር። የዛሬው ርዕስ አስገራሚ ነው። በዚህ ቪዲዮ ውስጥ የምነግራችሁን ካደረጋችሁ የማትቀይሩት ነገር የለም። ጠዋት በተመሳሳይ ሰዓት መነሳት ለምንፈልግ፣ መንፈሳዊ ሕይወታችንን ማሻሻል ለምንፈልግ፣ የማንበብ ፍላጎት አድሮብን ማንበብ እንድንጀምር፣ የሆነ ጸባያችንን ለመቀየር የምንፈልግ ሰዎች በሙሉ እነዚህ ነገሮች ሳናቋርጥ ማድረግ ብቻ ነው ያለብን። አመለካከታችንን፣ አስተሳሰባችንን፣ ስሜቶቻችንን መቀየር ከወሰንን አሁን በዚህ ቪዲዮ ሐሳብ ራሳችንን እንቀይራለን። የሆነ ነገር መጀመር ከብዶሃል ወይም ጀምረህ አቁመሃል። መጀመር ብቻ ሳይሆን የጀመርከውን ማስቀጠል ራሱ በጣም ከብዶሃል። እኔ በዛሬ ጀምሮ ይህን እጀምራለሁ ትልና ለ3 ቀን በርተህ በፍቅር ታደርጋለህ፣ ትጠነክራለህ። ከሆነ ቀን በኋላ ግን እንዳቆምከው ታስታውሳለህ። ጭራሽ ትተኸዋል። 10 ደቂቃ ማንበብ እምቢ ያለው አይምሮ ለ2 ሰዓት ሙሉ ቁጭ ብሎ ሶሻል ሚዲያ ያያል ወይም ቲቪ ከፍቶ ፊልም ያያል። ግን ለምንድን ነው የምትፈልገው መሆን የከበደ? ምንድን ነው አስሮ የያዘ? ለእኔ ህይወት ብዙ ለውጥ የሰጡኝን እራሳቸው ከማይፈልጉት ህይወት ለመውጣት የተጠቀሙበትን ጥበቦች አወራችኋለሁ። ዋናው የችግሩ መነሻ ስነግራችሁ አዎ ለካ ለዚህ ነው ያ እኔ ያልተለወጥኩት ብላችሁ ልታስቡ ትችላላችሁ። ከዛ በማይከብዳችሁ በማያስጨንቃችሁ ለማድረግ የሚመቻችሁ መፍትሄ ነግራችኋለሁ። ይህን ቪዲዮ ካያችሁ በኋላ እናንተ የሚጠበቅባችሁ በተግባር መስራት ብቻ ነው። እስከ መጨረሻው አብራችሁን ቆዩ ተመልካቾቼ። እንዳንቀየር ካደረጉ ምክንያቶች መካከል አንዱ ፍርሃት ነው። ብዙ ሰው እንደሚያሳካው ቢያውቅም ለማድረግ ፍርሃት ያድርበታል። ባይሆንስ፣ ባልችለውስ፣ የሆነ ነገር ቢያጋጥመኝስ፣ የማውቃቸው ሰዎች ምን ይሉኛል፣ መሳቂያ በሆንስ ይላሉ። የብዙ ሰዎች ፍላጎት ተዳፍኖ የቀረው በፍርሃት ነው። መስራት እንደምትችል ብታውቅም ስራውን አትጀምርም። የትዳር አጋርህን ብትወዳትም እንደምትወዳት አትነግራትም። ብታውቀውም ያወቅከውን ደፍረህ አታደርገውም። ህይወትህን እንደምትፈልገው አትመራውም። መለወጥ ከብደሃል። ባለህበት ቆመህ ፍርሃት አላራምድ ብለዋል። በተለይ ስህተት ስንፈጥር እንፈራለን። ፍርሃታችንን ማሳየት አንፈልግም። ፍርሃቱን ለመደበቅ ምክንያቶች እንፈጥራለን። አይ ይሄ ሁኔታ ያስኬዳል ብለህ ነው፣ ስራ እኮ ቀዝቅዟል እንላለን። ፍርሃታችንን በሰበቦች እንሸፍናለን። እንደዚሁ ከፍርሃት ቀጥሎ እንዳንቀየር የሚያደርገን ወደኋላ ያስቀረን ደግሞ እምነት ማጣት ነው፣ አለማመን ነው። እንጠራጠራለን። አንድ ነገር በእምነት አንጀምርም። እርግጠኛ መሆን እንፈልጋለን። በቃ ውጤቱ ያስጨንቀናል። አዲስ ነገር ለማድረግ ድፍረት እናጣለን። እርግጠኛ ካልሆንን እንጠራጠራለን። ምን አባቱ ቢቀርስ እንላለን። አሁን እኔ ወጥቼ ብሰራ ምን ልጨምር ነው? ምን ለውጥ አመጣለሁ? ፈተና ደርሷል። አነበብኩ አላነበብኩ ምን ለውጥ አመጣለሁ? የት ልደርስ ነው እንላለን። የውሃ ጠብታ ድንጋይ እንደሚበሳ እንረሳለን። ስለዚህ ራሳችንን እንጠራጠራለን። እየተማመንን አናደርግም። ይገርማችኋል፣ ጥሩ ውጤት ለማግኘት ትልቅ ድካም እንዳለው ሁሉ አለመለወጥም ትልቅ ድካም አለው። ምርጫውን መምረጥ ግን ያንተ ድርሻ ነው። ካለማመን ቀጥሎ እንዳንለወጥ የሚያደርገን ደግሞ ያስቀመጥነውን ዓላማ አለመኖር ነው። ሁላችንም የተለያየን ነን። አንዳንድ ሰው ትልቅ አቅም አለው፣ ትልቅ እውቀት አለው፣ ቁርጠኛ ነው፣ የስሜት ብስለት አለው። በዚህ ሁኔታ ሀገሩን፣ ቤተሰቡን፣ ራሱን መቀየር ይችል ነበር። ነገር ግን ከራሱ ጋር አውርቶ ያስቀመጠው ዓላማ የለውም እና ይሄ አቅሙ ሳይሰራበት ታየዋለህ። ራሱን ሌላውንም አይቀይርም። መድረስ ከሚችልበት ቦታ ዝቅ ብሎ ወርዶ ታገኘዋለህ። ለምን? ዓላማ የለውም፣ ህልሙን አያውቀውም። ወርቅ አይቶ ለማያውቅ ሰው ብትሰጠው የወንዝ ዳር ጠጠር መስሎት ሊወረውረው ይችላል። የከበረ ማዕድን አይቶ የማያውቅ ሰው ብትሰጠው ድንጋይ መስሎት በግቢ ውስጥ ከድንጋይ ጋር አብሮ ሊወረውረው ይችላል። የራስን ዓላማ ካልተረዳህ ከርታታ ነው የምትሆነው። ታዲያ መፍትሄው ምንድን ነው? እስካሁን ካነሳናቸው ከሶስቱ ማለትም ከዓላማ፣ እምነት ከማጣት፣ ከፍርሃት አንዱ ችግር የኔ ችግር ሊሆን ይችላል
እውነት ነው፣ ለካ እኔ እንዳልቀየር ያደረገኝ ፍርሃቴ ነው፣ ዓላማ አስቀምጬ አለመንቀሳቀሴ ነው፣ ስለምጠራጠር ነው ልትሉ ትችላላችሁ። ከዚህ በኋላ ምን እንደምናደርግ አሁን ግልጽ ያለ መፍትሄ ነግራችኋለሁ። አንደኛው ወደ ኋላ የሚጎትቱህን አስተሳሰቦችህን መቀየር ነው። ከምን ተነስተህ የሆነ ቦታ እንደማትደርስ ሊሰማ ይችላል። ከልጅነትህ ካደረግከው፣ ከቤተሰብህ ከተጫነብህ አመለካከት እንደማትችል እንዲሰማህ ያደረጉ ብዙ ምክንያቶች ሊኖሩ ይችላሉ። ይህን ነገር ማድረግ ለኔ ቀላል ነው፣ ይህ ነገር ደግሞ ማድረግ ለኔ ከባድ ነው እያልክ ልትለይ ትችላለህ። ባለህበት አመለካከት ሁኔታ የሚያስቀሩ አስተሳሰቦች ይኖራሉ። አንዳንድ ሰው ስለ ራሱ ሁኔታ እኔ በብዙ ነገር አልታደልኩም ብሎ ያምናል። እርግጠኛ ሆኖ አምኖበት ይኖራል። ተናዳጅ ነኝ፣ በቃ አልቀየርም፣ ትዕግስተኛ መሆን አልችልም ብሎ ራሱ ላይ የደመደመ ሰው አለ። የአስተሳሰብና የእውቀት ችግር ሊኖርብን ይችላል። አስተሳሰባችንን ካልቀየርን ደግሞ ችግሮቻችንን መቀየር በጣም ከባድ ነው። ታዲያ ምን ይሻላል? አስተሳሰባችንና አመለካከታችን እንዴት ነው የምንቀይረው ካልን እነዚህን አስተሳሰቦች የተገነቡት አእምሯችን ከሰበሰባቸው ክስተቶች ነው። አእምሯችን መረጃ በተለያዩ ህዋሳቶቻችን ይሰበስባል። ለምሳሌ በአይናችን የምናየው ነገር እየተደጋገመ ወደ ውስጣችን ሲገባ እውነት አድርጎት እምነት ሊሆን ይችላል። ለምሳሌ እኔ እኮ በሽተኛ ነኝ፣ ጤና የለኝም፣ ጤና ከኔ ርቋል፣ ከዚህ በኋላ ጤነኛ አልሆንም እያልክ ደጋግመህ ስታስብ በቃ ጤና የለኝም ብለህ ታምናለህ። ከዚህ በኋላ ህመምተኛ ነኝ ብለህ ራስህ ላይ የሆነ ሸክም ታስቀምጣለህ። በዙሪያችን ያሉ ሰዎች በህይወታቸው ስላጋጠማቸው ነገሮች እንዳልቻሉ፣ እንዳልተሳካላቸው ደጋግሞ ሲያወሩልህ እኔ እስከነሱ በምን እለያለሁ እያልክ ምንም መፍጠር እንደማትችል ራስህን ታሳምናለህ። ሁሌ የምትሰማው ነገር ህይወትህን ይወስነዋል። ብዙ ስራ ሞክረው ያልተሳካላቸው ሰዎች ላይ የደረሱ የብዙ ህይወት ውጣ ውረዶች እና እኔ እስከነሱ በምን እለያለሁ ብለህ ውስጥህን ታሳምናለህ። የሚጎትትህ ወደፊት መራመድ እንዳትችል የሚያደርግ አመለካከት ትገነባለህ። በግልጽ ቋንቋ የምታየውና የምትሰማው ነገር አመለካከትህን ይወስነዋል። ወደ አእምሮ የሚገቡ መልእክቶች ካልተቀየሩ አንተ አትቀየርም። አንተን የሚያበረታቱ ነገሮች ካልሰማ ካላየ እንዴት ነው የምትቀየረው? ስለዚህ መፍትሄው የምትሰማው ነገር ጥሩ የሆነ መነሳሳት፣ መነቃቃት፣ ወደ ተሻለ እንድትሄድ ተስፋ የሚሰጥህ ምንም ነገር ከሞከርክ እንደምታሳካው የሚያስችል ሀሳብ ብቻ መስማት አለብን። ከአንተ በፊት አንተ የምትሰራው ነገር ላይ ያሳኩ ሰዎችን አይተህ እነሱ ካሳኩ እኔ ምን ያቅተኛል የሚል ሀሳብ እንዲፈጠርብህ ያደርጋል። ብዙ የህይወት ውጣ ውረድ የነበረባቸው ሰዎች ምስቅልቅል ካለ ህይወታቸው የወጡት እኔም መውጣት የማልችልበት ምንም ምክንያት የለም፣ እንደውም የተሻልኩ ልሆን እችላለሁ እንድትል የሚያደርጉ ሰዎች መስማት፣ መመልከት፣ ጥሩ አመለካከት እንዲኖርህ ብርታት የሚሆንህን ወደ ተግባር እንድትገባ ወደ ኋላ ስትቀር ስሜትን የሚቀይሩልህን እነዚህ ሰዎች ማሰብ፣ መመልከት አለብህ። ፍርሃትህን ወደ ኋላ ጥለህ ደፍረህ ስታደርግ፣ ጥርጣሬህን ትተህ አምነህ ስትጀምር፣ አንድ ዓላማ ያንን ስታደርግ በውስጥህ ማውራት፣ ማሰብ ስትጀምር አስተሳሰብህ፣ ስሜትህ መቀየር ይጀምራል። ምክንያቱም የምታየውን፣ የምትሰማውን፣ የምታስበውን ቀየርከው። ዋናው ነገር ይሄ ነው። ለምሳሌ የቤትን የቆሸሸ የግድግዳ ቀለም በነጭ ቀለም ስትቀይረው የሚያምር ቤት ልታደርገው ትችላለህ። እንደዚሁ አእምሮህም የሚያስበውን የሚያሰላስለው ነገር ሲቀየር ድርጊትህ ይቀየራል። ምክንያቱም ሁሉንም ነገር የሚያዘው አእምሮህ እኮ ነው። በውስጥህ ያለው ነገር በሙሉ የሚመራው በአእምሮህ ነው። ከተቀመጥክበት የምትነሳው እንኳን አእምሮ ሲያዝህ ነው። መቼም አንተ ሳታውቀው ከቤት ወጥተህ ወደ ስራ ቦታ አልደረስክም። አእምሮ ስላዘዘ ነው። በህይወትም ውስጥ ያሉትን ጎዶሎ ጎኖችህን ለማስተካከል አንተ ማዘዝ አለብህ። አንድ ጓደኛዬ ምን አለችኝ? ቅመም የበዛበት ሻይ መጠጣት ሳቆም የጨጓራዬ ጤንነት ተመለሰ። ደጋግሜ የምጠጣውን የሻይ መጠን ስቀንስ ጤነኛ ሆንኩኝ። በሰላም መዋል ጀመርኩ። ተረጋግቼ በሰላም ስራዬን መስራት ቻልኩ አለችኝ።
ለካ ጤናዬን የነሳኝ ወደ ውስጥ የማስገባው ነገር ነበር አለች። ወደ ውስጣችን የምናስገባው ድምፅ የምንሰማው መቀየር አለብን። አስተሳሰባችንም እንዲቀየር በዚህ ቪዲዮ እስከ መጨረሻው እንድንቀየር ችግሮቹንና መፍትሄውን አውርተናል። እስከ መጨረሻው ስለተከታተላችሁኝ እግዚአብሔር ያክብርልኝ። የማራኪ ህይወት ቤተሰብ ለመሆን ሁሌ የሚለቀቀውን ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክቷን ይጫኑ።